ሰው በዚህ ልክ ምቀኛ ይሆናል ብዬ አስቤ አላቅም። ምራፍ አስተራጊ ከብዲያከዋል አልፋ ሲኦል ሊገባ ነውና እባካችሁ አበረታቱልኝ ተብሎ እንዴት ሚዲያ ላይ ይወጣል? ልጄ አምላክ እናትየውም ኢንሻአላህ በቅርቡ ሙስሊም ትሆናለች። አላህ Subhanahu Wa Ta'ala እንግዲህ ሀይሩን ነገር ሲፈልግላችሁ ልክ እንደዚህ ነው። እናት በጣም ትቸገርና ልጆቿን መታበለው አታ ሰው ማሳ ገብታ እንደምትመለከቱት ሁለት ራስ በቆሎ ተሰርቃለች። ከዛ በኋላ ትያዘ ክርስቲያኗ ሴት ለሙስሊም ወንዶች ምስክሯን ሰጠች። ጨንቋችሁ ከጎኔ ሙስሊም ወንድ ከተቀመጠ በጣም ሰላም ነኝ። ሰው እውነትን እየሰማ እንኳን ማይቀበልበት ጊዜ ላይ ደርሰናል። አጥንቼ ምስልምና እውነት እንደሆነ ባቅ ሙስሊም የመሆን ፍላጎት የለኝም። እዚህ ጋር ደግሞ ሌላ ትኩሳት። ሰሞኑን ዩክሬን ክንዷን አፈርጥማ ወደ ሩሲያ እጅግ በጣም አስደንጋጭ የተባሉ ጥቃቶችን እየሰነዘረች እየተመለከትን ራሽያና ዩክሬን ደግሞ ጀመሩ። لبثتم إلا قليلا لو أنكم كنتم تعلمون السلام عليكم ورحمة الله وبركاته الله عزنا چرنا سلام فكر تينا بيالله بدار برلو بولاچوم ላይ ሰድኝ ዛሬ እንደተለመደው አነጋጋሪ አስተማሪ እጅግ በጣም ምርጥና አዳዲስ መረጃዎችን ይቀርባሉ። እነዛ ቪዲዮችን እንመለከታለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ግን ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። ነባሮችን የቻናል ቆሞች ሁላችንም ቪዲዮን በላይክ እንጀምራለን። ለእስላሞች አለክ መስጠት የለም። ቀጥታ ወደ ዛሬ ቪዲዮ። የዛሬ ቪዲዮአችን ተጀመረ። የመጀመሪያው ቪዲዮአችን እናያለን። የእውነት የሚከላከልልን አላህ ነው። የእውነት በደልን የሚመልስ አላህ ነው። በዚች ምድር ማንንም ብትጠጋ ጎደሎ ነው። ኃያል ያልከው ከሱ በላይ ኃያል አለ። ሀብታም ያልከው ከሱ በላይ ሀብታም አለ። አዛኝ ያልከው በውስጡ ጭካኔ አለ። አላህ ነው አዘ ወጀል የተሟላ ጌታ እሱ ነው። ከመጀመሪያ ቪዲዮአችን ጥሩ ትምህርት እንደወሰዳችሁ ተስፋ በማድረግ አሁን የምወስዳችሁ ብዙዎችን ያሳዘነችውን እናት ምን እንደደረሰባት እንመለከታለን። ታሪካችሁን ይቀየረላችሁ። ይቺ እናት የሆነችውን ልንገራችሁ። ይቺ እናት በጣም ትቸገርና ልጆቿን መታበለው አታ ሰው ማሳ ገብታ እንደምትመለከቱት ሁለት ራስ በቆሎ ተሰርቃለች። ከዛ በኋላ ትያዝና ፖሊስ ጣቢያም ትገባና ለምን ሰረቅሽ ስትባል በጣም ተቸግሬ ነው ትላለች። ከዛም በኋላ ስለሰረቀችም ስፖርት ሲያሰሯት ነበረ። ከዛ በኋላም ቪዲዮ ሶሻል ሚዲያ ላይ ከተለቀቀ በኋላ በርካታ ሰዎች ይችን እናት መርዳት አለብን ብሎ ብዙዎች ተቀባበሉ። ከዛ በኋላም ለዚች እናት እርዳታ መሰብሰብ ተጀመረ። ታዲያም 2 ቀን ባልሞላ ጊዜ ውስጥ ለዚች እናት 1,650,000 ብር ተሰብስቦ ችግር ውስጥ ያላችሁ የተጨነቃችሁ ልክ እንደዚች እናት ታሪካችሁን ይቀየረላችሁ። እናትየዋ እንግዲህ ያው ለልጆቿ ስትል በቆሎ ሰርቃ ነበር። እናም እንግዲህ የህግ አካሎች ይዘዋትኝ ስፖርት ሲያሰሯት እንደዚሁም ደግሞ ሲቀርጿት ነበረ። ያ የቀረጹትንም ለሰው አጋርቷል። እንግዲህ አንድ ሰው ሲቸግረው ለልጆቹ ብሎ ሲሰርቅ ማየት በጣም ከባድ ነው። እጅግ በጣም ያሳዝናል። ይህንን የተመለከቱ ኢትዮጵያውያን ደግሞ እሷን ለማገዝ እንግዲህ ገንዘብ ማሰባሰብ ይጀምራሉ። በዚህም 1.6 ሚሊዮን ብር እንግዲህ ይሰበስቡላትና ለዚች እናት ይሰጣታል። በዚህ መልኩ በአማረ ሁኔታ ደግሞ አሁን ላይ ያየናት እንገኛለን። እጅግ በጣም ደስ ብሎኛል። ኢትዮጵያውያን በጥሩ ነገር ላይ ስንተጋገዝ እጅግ በጣም ያምርብናል። እንግዲህ እንዳያችሁት ነው። እጅግ በጣም ተደስቻለሁ። አንዲት እናት ለልጆቿ ብላ ማታረገው ነገር የለም። ክብሯን እስከ ማጣት እስከ መስረቅ ድረስ ማለት ነው። ለማንኛውም እናቶቻችንን አላህ ረጅም ሀያት ያኑራቸው፣ አላህ ይጠብቅልን። ላለው ወደ ቀጣይ ቪዲዮ ወስዳችሁ አንዲት ሙስሊም ያልሆነች ሴት ስለ ሙስሊም ወንዶች ትናገራለች። አይጎነትሏችሁም፣ አይነካኳችሁም፣ ኦኬ ስፔስ ሰጧችኋል። የሆነ ሃይገር ባሶች ላይ ስፔሻሊ ረጅም መንገድ እመርጣለሁ ከመገናኛ ሜክሲኮ ኦር ምናምን ከመነሻው ምናምን ስትይዙ ኦር ሰምቲንግ anyway ልክ ስገባ ስፔስ ጋፕ አጠገባችሁ ከተቀመጡ አይጨንቋችሁም። ከጎኔ ሙስሊም ወንድ ከተቀመጠ በጣም ሰላም ነኝ። ይሄ ጥያቄ ለሙስሊሞች ነው። ሙስሊም ካልሆናችሁ ፕሊዝ ስክሮል ዳ ቪዲዮ ግን ይጠቅማችኋል፣ አዳምጡት። ይሄው ምንድነው ጥያቄ? ብዙ ጊዜ ወንዶቹ የተረጋጉ ናቸው። ማለትም ይሄ የመድፈር ነገር ጋር ሴቶችን የማጥቃት ነገር ላይ ምናምን አታስተውሉም። ከሌላ ኮሚኒቲ አንፃር የሙስሊም ወንዶችን እዛ ቦታ ላይ አታገኟቸውም። የሉም አላልኩም፣ ግን ሞስት ኦፍ ዘ ታይም ላይክ ጋዜጠኛ ስለሆንኩ እንደዚህ አይነት መረጃዎች ምናምን ሳይ ብዙ ጊዜ ኔማቸውን አንብባችሁ የሙስሊም ስሞችን አታገኙም። ይሄ እና ይገርመኛል። طيب የእህታችን ቪዲዮ በውስጥ መስመር ሼር ተደርጎልኝ ነው። እንዳጠቃላይ እህታችን ያነሳች ያለችው ምንድነው? በእስልምናው ላይ አማኙ ሙስሊም ማለት ነው ከዝሙት እንደሚርቅ አይታለች። ለሱም ምስካሪ እየሰጠች ነው። እስማዑኒ ጀይደን በደንብ አድርጋችሁ ስሙ። ይህ ምስካሪዋ ግን አንጻራዊ ነው።
አንጻራዊ ማለት ምን ማለት ነው? መጨረሻ ላይ እመጣበታለሁ። ወደ ዋና ፖይንት አሁን ስንመለስ ይህ አስተምሮ በእስልምና ላይ አለ መኖሩ ብቻ አይደለም፣ በዚህ አስተምሮ ላይ በእስልምና ላይ ሪል እምነት ስላለ ይተከበራል። አለቀ። ይህ አስተምሮት እኮ ከዝሙት መራቅ የሚለው አስተምሮ በክርስትና በሌሎቹ ሃይማኖት ሳይኖር ቀርቶ እኮ አይደለም፣ አለ አስተምሮቱ። ግን እሳ ሪል እምነት የለም፣ ለዛም አይተገበርም። በእስልምና ግን በዚህ አስተምሮት ላይ እምነት ስላለ ነገ ላይ ጀነት እናገኛለሁ ይህን ተግብር የሚለው እውነተኛ እምነት ስላለ ይተገበራል። ከዚህ ጋር አያይዣ አንድ ፖይንት ላንሳለሽ። እህቶቻችን ሂጃብን ይለብሳሉ፣ ኒቃብን ይለብሳሉ። ኦኬ፣ ራሳቸውን ከዝሙት ያገላሉ፣ የእስልምናን ህግ ይተገብራሉ። በተለይ ከክርስትና አንጻር አሁን አንጻር ያልኳችሁን ነገር ዲቴል እመጣበታለሁ፣ በደንብ አድርጋችሁ ስሙ። ስለዚህ ባጭሩ በእስልምና ላይ ይህ ነገር ሲተገበር የምታዩት ሪል እምነት ስላለ ነው። እዚህ ጋር ስምሩበት እንጂ አስተምሮቱ በሌሎችም ሃይማኖት ላይ አለ ግን አይተገበረም ነው። طيب ተግባባን አይደለም? አንጻራዊ ነው ወደሚለው ስንመጣ ከክርስትና አንጻር ማለትም ከህዝበ ክርስቲያኑ አንጻር እኛ ጋር ሃይማኖቱ ሲተገበር እንመለከታለን በተሻለ መልኩ ማለት ነው። በየትኛውም ሳይድ ብትሄዱ ማለት ነው። በየትኛውም ሳይድ በዝሙቱ በምኑ በአምልኮቱ በስግደቱ። ነገር ግን ከእስልምና አንጻር እንደ ህዝበ ሙስሊሙ የላሸቀ የለም። ጉታአነን ሐቁን ነው የምናወራው። በሌለን ነገር አንሞጋገስም። እንኳን በሌለን ነገር ይቅርና ባለን ነገር እንኳን መሞጋገሱ ኸይር አይደለም። ይሄ ደግሞ እኛ ጋር የሌለ ነገር ነው። ከእስልምና አንጻር ካየነው እሷ ካለችበት ከክርስትና አንጻር ስታዩ እስልምና ላይ የተሻለ ነገር አለ፣ ህግን የመተግበር ማለት ነው። ከእስልምና አንጻር ግን ህዝበ ሙስሊሙ በተለይ አሁን ላይ ጉታ የሆነበት ሰነፍ የሰነፈበት ኢማን ከልቡ የጠፋበት የነቢያችንን ሱና የናቀበት ከነቢያችን አለይሂ ሰላቱ ሰላም ሱና የራቀበት ዘመን ነው። ትላንት የነበረን ስምና አሁን ላይ የነበረን ስም የተለያየ ነው። አሁንማ خلاص በጣም የሚያሳዝን ነገር ነው የምናየው። አላህ ቀልብ ይስጠን፣ አላህ ሂዳያ ይስጠን። በነገራችን ላይ ይህንን እውነታ ሲናገሩ የምታዩቸው በጣም ጥቂት ሰዎች ናቸው። በዓለማችን ላይ እንደ ሙስሊሞች ስነ ምግባር ያለው ሙስሊሞች የሚበዙበት ቦታ ላይ ወንጀል የሚባል እንግዲህ እስከ መቀነስ ከመጥፋት የሚደርስበት ሁኔታ አለ። ሙስሊሞች ካሉ ሰላም አለ። ሙስሊም ከበዛ አንድ ቦታ ላይ ፍትህ አለ፣ ሐቀኝነት አለ፣ እውነተኝነት አለ። እናም እንግዲህ ያው ይቺ ሴት በግልጽ አድርጋ ስለ ወንዶች ወይም ደግሞ ስለ ሙስሊም ወንዶች ተናግራለች። እንደምታውቁት ሙስሊም ወንዶች ስርዓት አላቸው። ያ ስርዓት የመጣው ደግሞ ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ነው። እንግዲህ ከኛ ጥሩን ነገር ከተመለከታችሁ የተማርነው ከኛ አስተማሪ መልእክተኛ የመጨረሻው ነቢይ የዓለማቱ እንግዲህ የዓለማቱ አላህ ሱብሓነሁ ወተዓላ መልእክተኛ የሆኑትን የነቢዩ ሰለላሁ ዐለይሂ ወሰለም እንግዲህ ስራ አስተምሮ መሆኑ መታወቅ አለበት። ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩን ተግባር ስንተገብር ነው እኛ ምድር ላይ ሰላም የምናመጣው። እንደዚሁም ደግሞ ከኛ ጥሩ ባህሪ የምትመለከቱት። መጥፎ የሆነው ግን የራሳችን ነገር ነው ወይም ራሳችን የፈጠርነው ወይም ደግሞ ሸይጣን ያሳሳተን ነገር ነው እና እጅግ በጣም ደስ በሚል ሁኔታ ሙስሊም ወንዶችን ገልጻለች። እንደምታውቁት በአሁኑ ሰዓት ብዙ ሴቶች የተደፈሩ ነው ያሉት። በጣም ብዙ ሰዎች እርስ በርስ የተገዳደሉ ነው ያሉት። በየታክሲው በየቦታው እንግዲህ ሴቶች ላይ አደጋ የሚያደርሱትኝ በጣም በቃ ለመሄድ መኪና ውስጥ ከወንዶች ጋር ራሱ የሚያሳቅቁት ሙስሊም ያልሆኑ ወንዶች ናቸው። ብዙ ካፊሮች እዚች ሴት ኮመንት ላይ 4 ሚስት እያገቡ ታዲያ ምናምን እያለች ነበረ። እንግዲህ እሷ እንደምታውቁትኝ በሐራም ከስንቱ ጋር ተገናኝታ 4 በአግባቡ አክብሯት ደፍሯት አይደለም አክብሯትኝ ቤተሰቦቿን ጠይቆ ላገባትኝ እንግዲህ 4 ስትልና ይህንን ነገር ለማስተባበል ስትሞክር ያዩ ካፊሮች ሳይቀሩ እንኳን በጣም እየተናገሯት ነበረ። ለማንኛውም እህታችን እንግዲህ አላህ Subhanahu Wa Ta'ala ሂዳያውን ይስጥሽ። እውነቱን ስለተናገርሽ ደግሞ አላህ Subhanahu Wa Ta'ala ሰበበል ሂዳያ ያድርግልሽ እላለሁ። በዚህ ጉዳይ ላይ እናንተ ሐሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልኝ። የዚህን ያክል ሰው አጭበርባሪ ይሆናል ብዬ አስቤ አላውቅም። እኔ ሙስሊም አድርጌ ልጅን ከተቀበልኳት እናንተ ሀጅ ዑምራ ማስደረግ ይከብዳችኋል። አሪፍ አድርጌ ያዘጋጀውን የነፃ ዑምራ እየተወዳደረን ነው። ልጅ ዝታችን እርዷት፣ መድኃኒዓለም ካለ ይርዳት። ሰው ልጄ ሲኦል ሊገባ ነውና እባካችሁ አበረታቱልኝ ተብሎ እንዴት ሚዲያ ላይ ይወጣል? ልጄ አምላኳን ክዳለችና እባካችሁ ደገፍ አድርጉልኝ አግዙልኝ እንዴት ይባላል? እስቲ መድኃኒዓለም ካለ እቺ ልጅ መካ ይውሰድልኝ እንዴት ይባላል? አምላክን የካደ መቼስ መጨረሻው ሲኦል እንደሆነ እየታወቀ ምንም ጥርጥር የሌለው ነገር ሆኖ ሳለ እስቲ አግዟት ልጄን ወደ ሲኦል ለመውሰድ እስቲ ልጄን ወደ ሲኦል ሸኙልኝ እንዴት ሊባል ይችላል? እንደተመለከታችሁት እንግዲህ አንድ ዩቲዩበር እንግዲህ ስለ አንዲት ሙስሊም
ልጅ ያላት እናት ሲናገር ሰምታችኋል። እንዴት ወደ እሳት እንዴት ወደ ጀሃነም እናትየው አግዙልኝ ተባበሩልኝ ይባላል እያለ ነው የሚገኘው። በዚህ ጉዳይ ላይ ብዙ ሰዎች ሀሳብ አስተያየት ሰጥተውበታል። እራሷ ይህች ሴት ማለት ነው ወደ መካ ኡምራ ለማድረግ ሄዳ ነበረ። ማሻአላህ አላህ እኛንም ሐጅና ኡምራ ከሚያደርጉ ሰዎች አድርገን ከቤተሰቦቻችን ጋራ ሁላችሁም አሚን በሉ። ራሷን ምላሽ ሰጥታለች። ቪዲዮ አንዴ ተመልክተን እንመለስ። እናንተ ሐጅ ኡምራ ማስደረግ ከብዳችኋል። ሲኦል ሊገባ ነውና እባካችሁ አበረታቱልኝ ተብሎ እንዴት ሚዲያ ላይ ይወጣል? ልጄ አምላኳን ክዳለች። እኔ ማለት ነው እናቴን ስመለከታት ማን ትዝ ይሉኛል መሰላችሁ? የረሱላችን ሰለላሁ ዐለይሂ ወሰለም አጉት ለረሱላችን ሰለላሁ ዐለይሂ ወሰለም እንዲሁም ደግሞ ለእስልምና በጣም ጥሩ ናቸው፣ ግን ደግሞ ሸሃዳ ያልተቀበሉ እናቴ ልክ እንደዛ ነች። ለኔ በጣም ጥሩ ነች፣ ለእስልምና በጣም ጥሩ፣ ግን ደግሞ እስልምናን አላህ አልሰጣትም። ያ ደግሞ አላህ ሂዳያ በአላህ እጅ ስለሆነ ነው ማለት ነው። እና እኔ ላንተ ምንም መመለስ አልፈልግም ነበረ የእናቴን ስም ስለጠራህ ግን ታቅልኝ ፈለኩኝ። እናቴ በጣም ወርቅ እናት ነው ያለች ይገባ አንተን ለሚከተሉ ሰዎች ራሱ ማለት ነው የኔ እናት ማስተማሪያ ትሆናለች። ምክንያቱም እኔ በቃ እስልምናን ነው የምፈልገው አልኳት አይደለ? ሌሎች ነገራቶችን ከማድረግ ይልቅ ለኔ በጣም ጥሩ ነበረች ገባ። ኡምራ ላይ ያለሁኝ ራሱ አብዛኛው ዱዓ ያ ረብ እናቴን ሻሃዳ ስጠልኝ ነው። ኢንሻአላህ ደግሞ ማለት ነው አሁን ላይ በሱ አገዛ እኔ ብቻዬን ነው ኡምራ ያደረኩት። ነገ ላይ ደግሞ ኢንሻአላህ እናቴ ሻሃዳ ይዛ አብረን ኡምራ የምናደርግ አብረን ሐጅ የምናደርግ አላህ ያደርገናል። በሱ ደግሞ አትጠራጠር። ምክንያቱም እኔ አላህ Subhanahu Wa Ta'ala ጠይቄው ያስቀረብኝ ምንም ነገር የለም ገባ። እኔ ሙስሊም አድርጌ ልጅን ከተቀበልኳት እናንተ ሐጅ ኡምራ ማስደረግ ከብዳችኋል። አሪፍ ያዘጋጀውን የነጻ ኡምራ እየተወዳደረን ነው። ልጅታችን ፈርዷት መድኃኒዓለም ካለ ይርዳት። ሰው ልጄ ሲኦል ሊገባ ነውና እባካችሁ አበረታቱልኝ ተብሎ እንዴት ሚዲያ ላይ ይወጣል? ልጄ አምላኳን ክዳለችና እባካችሁ ደገፍ አድርጉ። የኢክሩ እናት መግቢያ ላይ ባያችሁት መልኩ ኢክሩ የተስጣን ቻሌንጅ አሸንፋ ኡምራ እንድታደርግ እርዷት ብለው ተናግረዋል። አላህ ይጠብቃቸው የረቢ። ደስ የሚሉ እናት ናቸው። አላህ ሚዲያ ይስጣቸው። ደስ የሚለው ልጃቸው ኢክራም የተስጣን ቻሌንጅ አይ ቲንክ አሸንፋ በዚህ ሰዓት ኢትዮጵያ ካልተመለሰች በስተቀር ኡምራ እያደረገች ነው። ኡምራንም አላህ ይቀበላት። የኢክሩና የእናቷን ቪዲዮ ያየ አንድ ሚስኪን ጠጋዬ የተባለ ሰውዬ አምላኳን የካደች ይሆን እንዴት ልጅ ኡምራ ታድርግ ተላለሁ ብሎ ቪዲዮ ሰርቷል። ኢክራምና መሰል ሰለምቲዎች አምላካቸውን አልካዱም። ከቤተ ክርስቲያን ስተት ነው የወጡት። ኦኬ በሰለምቲ እህት ወንድሞቻችን ላይ እየወጣችሁ ቪዲዮ የምትሰሩ ኦርቶዶክሶች መሆናችሁ ጴንጤዎች መረጃ ከመጽሐፍ ቅዱሳችሁ ማሳየት አትችሉ። እህት ወንድሞቻችን ከኦርቶዶክስ ከፕሮቴስታንት የወጡት ከቤተ ክርስቲያን ስተት ወጡ አመለጡ እንጂ አምላክን አልካዱም። የኢየሱስን እውነተኛውን አምላክ ነው ያገኙት። ትክክለኛውን ወንድማቸውን ኢየሱስ ወንድማቸው እንደሆነ ሲያውቁ ኢየሱስን ያመለከውን አምላክ ሊያመልኩ መጡ እንጂ አምላክን አልካዱም። በነገራችን ላይ የሰለምቴ ቤተሰቦች የሰለምቴ እናት አባቶች እህት ወንድሞች ልጆቻችሁ ሰልመው አምላክን ክደው ለሚሏችሁ ማለት ነው መጽሐፍ ቅዱስን ገልጣችሁ መልሷቸው ብላችሁ አስተላልፎላቸው። መጽሐፍ ቅዱስን ገልጦ ይኸው ኢየሱስ እግዚአብሔር ነው ኢየሱስ ፈጣሪ ነው ብሎ ኦርቶዶክስም ሆነ ጴንጤ የሰለመን ሰው መመለስ አይችልም። ተግባብተናል። ምክንያቱም ኢየሱስ ፈጣሪ ነው እግዚአብሔር ነው የሚለው የቤተ ክርስቲያን ስተት ነው እንጂ ወንጌል ላይ ኢየሱስ እግዚአብሔር ነው የሚል የለም። ይሄን ቪዲዮ እንድሰራ ያደረገኝ አንዲት አዲስ አበባ ልጅ ጓደኛ ነበረችኝና በተለይ 90ዎች አካባቢ ላይ ብዙ ወጣቶች ጴንጤ እየሆኑ ነበር። በሚስጥር ጴንጤ ፋሽን የመጣ ሃይማኖት ነው ጴንጤ በቃ ትክክለኛ ሃይማኖት ተደርጎ እየተወሰደ ብዙ ወጣቶች ልጆች የሀብታም ቤተሰብ ልጆች ብቻ ጴንጤ እየሆኑ ነበርና አሁን ላይ ነው ድሃውን አታክ እያደረጉ እየፈለጉ በዳቦ ምናምን የሚገዙት እንጂ በፊት ኖርማሊ ያልቸገራቸው 90 ላይ ህዝቡም አልበዛም ደህና ኑሮ ነበር ህዝቡ የምንኖረው ማለት ነው። በዛ ሰዓት አንዳንድ ወጣቶች ጴንጤ ሆኑ ሲባል ቤተሰቦቻቸው ኦርቶዶክስ ቤተሰቦቻቸው ከእድር ከተለያየ ነገር ላይ እንዲገለሉ ይደረጉ ነበር። ልጇ ጴንጤ ሆኖባት ልጇ ጴንጤ ሆናባት ብዛት ወንዶች ናቸው ጴንጤ ሆኑትና እንደዛ እየተደረገ በኦርቶዶክስ ማህበረሰብ ላይ መገለል እንዲደርስ ይደረግ ነበር ልጆቻቸው ጴንጤ ስለሆኑ ማለት ነው። ሶ በዚህ ሰዓት ማንም ሰው ልጆቻችሁ በነፃ ፈቃዳቸው የፈለጉትን ሃይማኖት ቢከተሉ አንድ የሆነ ኦርቶዶክስና አንድ የሆነ ጴንጤ መጥቶ ልጅ ሰልማለች ልጅሽ ሰልማለች ልጃችሁ ሰልሟል ወይም ልጃችሁ እንደዚህ ኩኗል ብለው እናንተ ሊያሸማቀቋቸው ሲመጡ እንዳትሰሙላቸው። ልጆቻችን ነፃ መብታቸውን ተጠቅመው ሄደዋል። ከፈለጋችሁ መጽሐፍ ቅዱስን ገልጣችሁ አሳመናችሁ መልሷቸው እኛ ምን እናደርጋቸው ብላችሁ ቆማችሁ መልሶላቸው።
ማንም ሰው መጥቶ በልጆቻችሁ እናንተን አንገት ሊያስደፋ በእናንተ ላይ ትችት ሊያቀርብ መብትም ሆነ ሞራልም የለውም። እንግዲህ እንደተመለከታችሁት ነው። በጣም አሳዝኖኛል። እናትየው እንደዛ ስላለች እሱ እያለቃቀሰ ነበር። ለማንኛውም እንግዲህ እናቷንም ቤተሰቦቿንም እሷ የምትወዳቸውም ሰዎች እኛ የምንወዳቸው ሰዎች ወደ ኢስላም አላህ ያምጣቸው። እንግዲህ ብዙ ጊዜ እንደዚህ አይነት ነገር ሲያዩ በጣም ነው የሚናደዱት፣ በጣም ይቃጠላሉ። ለማንኛውም እንግዲህ መልካም የመቃጠል ጊዜ ብለንላቸዋል። እውነትን ብረዳ እንኳን እስልምናን አልቀበልም እያለ ይገኛል። አጥንቼ እስልምና እውነት እንደሆነ ባቅ ሙስሊም የመሆን ፍላጎት የለኝም። በነገራችን ላይ አንተ አይንህን ስለጨፈንክ ፀሐይ ብርሃን መስጠቷን ታቆማለች ማለት አይደለም። እስልምናን ተቀበልክ ካልተቀበልክ ለእስልምና አንዳች የምጨምረው የምቀንሰውም ነገር የለም። አመንክ ለራስህ ካድክም በራስህ ነው። እስኪ ጀማው ይሄንን ቪዲዮ በደንብ ሼር ኮፒ ሊንክ። አንድ ሰው አንድ ነገር እውነት መሆኑን አውቆና አረጋግጦ ነገር ግን ያንን እውነት አልቀበልም ካለ ይህ ሰው ስሜቱን አምላኩ አድርጎ ይዟል። እውነታውን መጋፈጥና መቀበል ትቶ የገዛ ፍላጎቱና ስሜቱን ብቻ እያሳደደ ይኖራል። አምላካችን አላህ በቅዱስ ቃሉ ቁርአን ምዕራፍ 45 አንቀጽ 23 ላይ ዝንባሌውን አምላኩ አድርገው ያዘውን አላህም ከእውቀት ጋር ያጠመመውን በጆሮውና በልቡም ላይ ያተመበትን በአይኑም ላይ ሽፋን ያደረገበትን ሰው አየህን? ታዲያ ከአላህ በኋላ የሚያቃነው ማን ነው? ሙስሊም የመሆን ፍላጎት የለኝም። በነገራችን ላይ ይሄ ወገናችን ለብዙዎች ነው ድምጽ የሆነው። ይህ አቋም ይህ ማንነት የብዙ ክርስቲያኖች ነው። ወላሂ ለአዚም በቃ ግልጽ የሆነ ጭፍን ጥላቻ ማለት ነው። እስልምና ሪል መሆኑን ብረዳ እንኳን ኦኬ ወደ ጀነት የሚያስገባ ብቸኛ መንገድ መሆኑን ባውቅ እንኳን አልሰልምም። አያችሁ አይደል? ጥላቻ የቱን ያህል የጭፍን ጥላቻ የቱን ያህል ከእውነት እንደሚያወር። ለዚህም ነው እኮ ጭፍን ጥላቻን ኦኬ ተውትና አንብቡ ሚዛናዊ ሁኑ የምንለው። በነገራችን ላይ በምእመኑ በልጆቹ እንዳትፈርዱ። ወላሂ ለአዚም አባቶች ናቸው ጥላቻን እንደዚህ የሚያሰርጹባቸው ማለት ነው። በመጽሐፍ ደረጃ ማለት ነው። እኔ ማስረጃ አለኝ። በመጽሐፍ ደረጃ ስለ እስልምና ጥላቻን የሚሰብኳቸው በሰንበት ቀን ላይ ትምህርት ሲሰጥም እንደዚሁ ስለ እስልምና መርዝ እንደሚረጩ የቪዲዮ ማስረጃ አለ። በዛ ከልጅነታቸው ያድጉና አሁን ላይ በጣም ማይሆን የጥላቻው ድንበር ያልፍና ከእውነትም እስከ ማወር ድረስ ማለት ነው። የጭፍን ጥላቻ የምንለው ማለት ነው። አላህ ሂዳያ ይስጣቸው። እንደተመለከታችሁት ነው እንግዲህ አላህም ሱብሓነሁ ወተዓላ እኮ በቁርአን ላይ ነግሮናል። እውነትን እያዩ ነገር ግን ያስተባብላሉ። በጣም ብዙ ሰዎች አሉ በአሁን ሰዓት ቁርአን እንደዚሁም ደግሞ እስልምና እውነት እንደሆነ ያውቃሉ፣ ነገር ግን እስልምናን አይቀበሉም። በቃ አይምሯቸው ተደፍኗል። አላህ ሱብሓነሁ ወተዓላ እስልምናን አልሰጣቸውም፣ አልመረጣቸውም። እኛን አላህ መርጦን ነው። ብዙ ሰዎች እኮ እውነትን ያውቃሉ፣ እውነተኛ እንደሆነ እስልምናን ይረዳሉ፣ ነገር ግን እስልምናን አይቀበሉም። አላህ ስላልወፈቃቸው፣ አላህ ስላልመረጣቸው ነውና አላህን እናመሰግነው ይገባል። ሁሌ ሶሻል ሚዲያ ላይ በጣም አብዛኞቹ ስለ እስልምና ሲሰሙና ስለ እስልምና ሲያነቡ እስልምና እውነተኛ ሃይማኖት እንደሆነ በደንብ አድርገው ያውቃሉ፣ ነገር ግን ያስተባብላሉ ነው። እውነትን አይቀበሉም። ችግሩ እሱ ነው። ስለ ሐራም ሪሌሽንሺፕ እንሰማለን። ሰላም አለይኩም ወራህመቱላህ። ዛሬ ስለ ሐራም ሪሌሽንሺፕ እናወራለን። አግባ ቀራር በጣም በቃ የጅላጅል አስተሳሰብ ከሚባሉ ነገራቶች በዚህ ህይወት ላይ በቃ ጅላጅል ከሚያደርጋቸው ነገራቶች አንዱ ሐራም ሪሌሽንሺፕ ነው። አስበው አንድ ሰው ከማያውቀው ሰው ጋር በተለይ በአሁን ሰዓት እንደምታዩት በሶሻል ሚዲያ ብቻ ከሚተዋወቀው ሰው ጋር የሌላ አህላም ይገነባል። በቃ አንቺ ወይ ከሱ ጋር ወይ አንተ ከሷ ጋር የሌላ አህላሞች ትገነባላችሁ። እንዲህ አድገን አንተን ብለን ተጋብተን ወልደን ምናምን አይነት ነገር አለ። እንደዚህ አይነት ነገር ታስባለህ። ባይዘው የሰው ልጅ ሐታ በአእምሮ ደረጃ የሚገነባቸው ነገራቶች በጣም ትልቅ ነገር ናቸው። ለምን የሰው ልጅ መጀመሪያ አእምሮ ላይ ያሰበውን ነው ለማራመድ አካሉም የሚመቸው ለራሱ ማለት ነው። ነገር ግን ይህን ሁላ ነገር ስትገነባ፣ ይህን ሁላ አህላሞች ከሷ ጋር ስትገነባ ወይ አንቺ ደግሞ ከሱ ጋር ስትገነቢ ምንም አይነት ራብጥ ረስሚ በመሃላቸው የለም። ይሄ ኒካህ ማሰር አለ አይደል? ሐታ እንኳን የመታጨት ደረጃ እንኳን ራሱ የለም። ይሄ ቤተሰብ ለቤተሰብ መተዋወቅ ምናምን ልጅህን ለልጅ የሚባል ነገር አለ አይደል? አንድ ብዙ ጊዜ እንደዚህ አይነት ነገራቶች አሉ። በተለያዩ ቦታዎች እንደዚህ የሚያደርጉ ሰዎች አሉ። ልጅህን ለልጅ ተባብለው ተዋውቀው ምናምን ይሆናል በቃል የሚቆዩ ነው። ሐታ የዛን እንኳን ራሱ የለም። ምንም አይነት ነገር ከማታውቀው ሰው ጋር የሌላ አህላም ትገነባና ምናልባት ከአንቺ ከሱ ጋር ወይ አንተ ከሷ ጋር የቆየኸው ጊዜ 3 ዓመት 4 ዓመት ወይ ደግሞ 5 ዓመት ሊሆን ይችላል። ከዛ ያለምንም ሙቀዲማት ያለምንም ቅድመ ሁኔታ ወይ አንቺ ወይ እሱ ያንን ዓላቃ ቀጥዕ ታደርጉታላችሁ። ለምን አላህን ያላስወደደ መጀመሪያው ቢዳያው አላህን ያላስወደደ ነገር መጨረሻው አያምርም። ይሄ ግልጽ ነው። በዚህም ብትል በዛም ብትል ነቲጃው ይሄ ነው።
ምንም እንዳትለኝ ሀጂ ሌላ ማለት ነው ንጋባለን ምናምን ብለህ እንዳት ብትጋባ ራሱ ነቲጃው የሚያምር አይደለም ኢላ ማ ረሒመ ረቢ ብቻ ወደ አላህ ተመልሶ ወንጀሉን ከአላህ ጋር የተሳሰበ ሲቀር ማለት ነው ተውባ አደርጋለሁ ምን ችግር አለው እንዳትለኝ ሀጂ ሞት የሚመጣበትን ጊዜ የማይታወቅ እና ያለ ምንም ሙቀዲማት እንደዚህ ያሰብከው እንትን ህልሞች በአንድ ሲናዱብህ አስቡ ዝም ብለህ ማለት ነው ከዛ አንተ ከዚህ ሐራም ሪሌሽንሺፕ ጋር የቆየኸው 5 ዓመት ነበር አይደል ግን ያንን ስብራት ኹዝላኑን ግን የምትኖረው 5 ዓመት ብቻ አይደለም ከዛ በኋላ የምትኖረው ከተለያየህ በኋላ የልብ ስብራቱ ከተደረሰ በኋላ የምትቆየው ቆይታ ምናልባት 5 ዓመት ላይሆን ይችላል እስከ እድሜህ መጨረሻ ድረስ ምናልባት ሊቆይበት የሚችልበት ሁኔታ ሊፈጠር ይችላል ይህ ሁላ ነገር የሚከሰተው በምን ምክንያት ነው በሐራም ሪሌሽንሺፕ ምክንያት አብዛኛው ሰው እመኑኝ አብዛኛው ሰው በአሁን ሰዓት ላይ ህይወቱን እንዲያደረገበት ሐራም ሪሌሽንሺፕ ነው ይሄ ነጭ ሆነ እውነት ነው ወላሂ ለወጣቱም የራቀ ነገር አይደለም ለምታውቁት ማለት ነው በማይጠቅም ነገር ላይ ጊዜያችንን አንግደል ሐራም ሪሌሽንሺፕ በአሁኑ ሰዓት በጣም በብዛት የተሰራፋበት ጊዜ ላይ ነው የምንገኘው በተለይ ሶሻል ሚዲያ የፈጠረው ነገር በጣም ብዙዎች ሐራም ሪሌሽንሺፕ ላይ እንዲወድቁ አድርጓቸዋል ይህ ነገር ደግሞ ምንድነው መፍትሄው ብለውም ይጠይቃሉ ለዛም ወንድማችን ምላሽ አለ ልክ እንደነዚህ አይነት ኮሜንቶች አሉ አንድ ኮሜንት ያው ዝም ብዬ አስቀመጥኩ እንጂ እንደዚህ አይነት ተለያዩ ኮሜንቶች አሉ ለእንደዚህ አይነት ኮሜንቶች መልስ ይሆናል ብዬ የምለው ምንድነው አላህ Subhanahu Wa Ta'ala የሐራምን መንገድ ተው ሲልህ የሐላልን መንገድ አስቀምጦልሃል في اي حال በምግብም ብትለው ባለባበስም ብትለው በእንደዚህ አይነት ነገርም ብትለው በቃ በተለያዩ ነገራቶች ላይ ሆነ ነገር ሐራም ሲያደርግ ሐላል ያደረጋቸው መንገዶች ገር ናቸው እንደው ሐላልነታቸው በጣም የገራ ነው እንጂ አንተ የሐራሙን መንገድ አላህ ሐራም ስላደረገብህ በቃ የሆነ ኺያር የሌለህ ነገር የታሰርክ ነገር አድርገህ ራስ ላይ ማስመሰል የለብህም የሐራም እኔ ስለ ሐራም ግንኙነቶች ነው ያወራሁት ስለ ሐራም ግንኙነቶች ነው እንጂ ያወራሁት ስለ ሐላል በሐላልም ግንኙነት አይቻልም ማለት አይደለም ገብቷል አይደል የሐላል መንገድ እንዴት ነው ሸሪዓው ያስቀመጠው መንገድ አለ ያንን መንገድ መከተልህ ነው አንተን ትክክለኛ ሊያስደርግ የሚችለው አላህ ዘንድም ሊያስወድድህ የሚችለው አላህ ዘንድ ቀቡልነትም ልታገኝ የምትችለው በዛ መንገድ ስትሄድ ነው እንጂ አይ የሆነ መብትህ እንደተገፋ ነገር እንደታሰርክ እንደተረገጥክ አይነት ነገር የምታስብ ከሆነ ይሄ የሸይጣን ማስተሳሰብ በላይ የሆነ ፕላስ አለበት ውስጡ ላይ ሸይጣን እንደዚህ እንትን ይጨመርብህና ወዳልሆነ መንገድ ይመራሃል ማለት ነው የሐራም መንገድ አላህ Subhanahu Wa Ta'ala ሲከለክለው እሱን በራሱ ጉዳይ ላይ በዛው በራሱ ጉዳይ ላይ ሐላል መንገድ ያስቀመጠበት ሁኔታ አለ የሐላል መንገድ እንዴት በምን አይነት መልኩ እንደሆነ የታወቀ ነው በአሁን ሰዓት እኮ እንደዚህ በጣም የሆነ ትልቅ ጉዳይ አድርገ ነው በርግጥ ትልቅ ጉዳይ ነው ትዳር ትልቅ ነገር ነው ግን እንደ በጣም ስለምንጨነቅበት ነው አይ እንዲህ ሳልተዋውቅ እንዴት ሳልዛዛግ ሳልጀናጀን እንዴት ይሆናል ብለህ ብትል ይሄ አይሆንም ሀጂ ይሄ አይሆንም አንተ ምናልባት የምታስበው ከትዳር በፊት ያለውን ይሄ ሮማንሲያ የሆነ ሀያት ስለሚመስልህ ነው አንተ የሚገርም ሀያት የሚያሳልፉ ይመስላል በዙሪያ ያሉ ሰዎች ምናልባት እንደዚህ አይነት ሀያት እያሳለፉ ያሉ ሰዎች ሊኖሩ ይችላሉ ያን ሀያታቸው ነው በጣም አንተ يزينوا لك الشيطان بك أصمروا سلمي أسايه نعم رات من بلاش سنة سجش ميبابا لوتن حياة أنت بك جس مي الحياة عرقة سلم تحسبوكم لازم نونجي هنا هلك بدار الله سبحانه وتعالى يتدارن من قد يجمع رسول الله يجزوال ያገቡ ወንዶችን ያገቡ ሴቶችን ብትጠይቁ በደንብ የሚያስረዷቸው ነገር ነው በሐላሉ መንገድ አላህ በሚወደው መንገድ ያገቡ ሰዎችን ማለት ነው እንግዲህ ብዙ ጊዜ እንመለከታለን ብዙ ሙስሊም ወንዶችም ሴቶችም በቃ እኔ ሚስት አላገኝም ባል አላገኝም ስለዚህ ሐራም ሪሌሽንሺፕ ውስጥ መውደቅ አለብኝ ብለው ያስባሉ ይሄ ነገር ደግሞ ትክክል እንዳልሆነ በደንብ ሊታወቅ ይገባል እስልምና ሐራምን ነገር ሲከለክል በሐራም ደግሞ መፍቀዱን ማወቅ መቻል አለብን ስለዚህ ሁሌም ቢሆን ሐራሙን ነገር እንግዲህ በመተው ወደ ሐላል መሄድ አለብን ሐራም ነገር ሁሌ ጊዜያችንን ገንዘባችንን ሰዓታችንን ነው የሚያቃጥልብን መጨረሻውም ደግሞ የልብ ስብራት እንደሆነ ልንረዳው ይገባል ከዚህ በፊት አብረው ፍቅረኛሞች የነበሩ ሰዎች ተጋብተው ምናቃቸው ምናልባት ከአንድ ሺህ ውስጥ 10 ሊሆኑ ይችላል አብዛኞቹ ግን መጨረሻቸው ማያምር ነው የሚሆነው ስለዚህ ምናልባት እንኳን ትዳር ውስጥ ቢገቡ ሀያታቸውን አበላሽተው በረካ የሌለው ነገር ትዳር ስለሚጀምሩ አላህ Subhanahu Wa Ta'ala ትዳራቸው ያማረ እንዲሆን አያረግላቸውም እነሱም በትዳራቸው ደስተኛ ሆኑ ስለዚህ ይሄን ነገር በደንብ ልናውቀው ይገባል በተለይ ደግሞ ወጣቶች በደንብ ይሄ ጉዳይ ላይ በደንብ ግንዛቤ መፍጠር መቻል አለብን ወላጆችም ማለት ነው አሁን ምን መልእክተው የኡስታዞችን ዳዋና እንደዚሁም ደግሞ መልእክቶች ሆናል አላህን የሚያስታውስ ሰው በእያንዳንዱ ተዓሙላቱ አላህ እያየህ ነው ይላል ማን ነው ፎሎ ያደረገው ማን ነው ሰብስክራይብ ያደረገው
ለማን ነው ኮሜንት እየሰጠ ያለው? ምን አይነት ኮሜንት ነው እየሰጠ ያለው? ምን አይነት መልስ አጠቃቀም ነው ያለው? እያንዳንዱ ነገር ፈኢን ለም ተኩን ተራሁ ፈኢነሁ የራክ፣ የምታየው ባትሆንም እንኳን እሱ ያያሃል የሚለውን ያሰበ ሰው አላህን ያስታወሰ ማለት ይሄ ነው። ይህን ሒሳብ ከራሱ ጋር ያላመጣ ሙራቀባን የዘነጋ ሰው ደግሞ ወላ ተኩኑ ከለዚነ ነሱላህ፣ እንደነዚህ አላህን እንደረሱ አትሁኑ ብሎ ማስተማሪያ ምሳሌ የሚወቀሱ ያደረጋቸው ውስጥ እንዳንገባ መስጋት ያስፈልጋል። ከነዛ መሆን ነው የሚሆነው። ፈአንሳሁም አንፉሰሁም፣ አላህን መርሳት ራስን መርሳትን ያስከትላል። ኡላኢከ ሁሙል ፋሲቁን፣ እነዚያ አመፀኞች ናቸው። ራሳችንን እንመልከተው። ምድባችን ከየት ነው? አላህን ከረሱት ከዛም ራሳቸውን የረሱ ከፋሲቆች ነን ወይስ አላህን የሚያስታውሱ አላህ እየተመለከተኝ ነው በእያንዳንዱ በምንቀሳቀሰው በእጄም በምላሴም በአይኔም በምንቀሳቀሰው ነገር ሁሉ በምፈጽማት ነገር ሁሉ ጌታዬ እየተከታተለኝ ነው የሚለውን ከሚያስቡት ነን ወይ? ይሄን እናስባለን ወይ የሚለውን ቆም ብሎ ማየት ያስፈልጋል። አዛኝ ነው፣ ሩህሩህ ነው። ወንጀሎችን በአጠቃላይ የሚምር ጌታ ነው። ያን ምህረቱን መቋደስ አለብህ። የፈለገ እህቴ ስሚኝ በደንብ እንደው ቲክቶክ አታሉሽ፣ በቲክቶኩ ላይ መንደር ላይ ገባሽ፣ ሂጃብሽን የለቀቅሽው፣ የአላህን ትእዛዝ የጣቅሽው፣ ተስፋ ሳትቆርጪ ወደ አላህ ተመለሽ። እንደው ሸይጣን ወንጀልሽ ግዙፍ ነው በሚዲያ ራስሽን አሳይተሻል ብሎ ተስፋ አስቆርጦ ሙሉ ለሙሉ አላህን እንድትርቂ ነው የሚያደርገው። ተስፋ እንድትቆርጪ ነው የሚያደርገው። ግን ተስፋ ሳትቆርጪ ወደ አላህ ተመለሽ። ምህረት ጠይቂ። ነገ አትበይ፣ ዛሬ ነይ። አላህ አባብሎ ነው የሚጠራን። ቁል ያ ኢባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ። እናንተ በነፍሶቻችሁ ላይ ድንበር ያለፋችሁ ባሪያዎች ወይ ከአላህ እዝነት ተስፋ አትቁረጡ። ለምን? ኢነላሃ የግፊሩ ዙኑበ ጀሚዓ፣ አላህ ወንጀሎችን በአጠቃላይ የሚምር ጌታ ነው። ኢነሁ ሁወል ገፉሩ ረሂም፣ እነሆ እሱ አዛኝ ሩህሩህ የሆነ ጌታ ነው። አዛኝ ሩህሩህ የሆነ ጌታ ነው። ወአኒቡ ኢላ ረቢኩም ወአስሊሙ ለሁ፣ ወደ ጌታችሁ ተመለሱ፣ ለሱ ሙሉ ለሙሉ እጃችሁን ስጡ። ሙሉ መመለስ፣ አንድ እግር ወደ ውጭ አንድ እግር ወደ ውስጥ አይደለም፣ ሙሉ ለሙሉ መመለስ። እህቴ ሂጃብሽን ልበሹ፣ ተስፋ አትቁረጪ፣ ነይ ወደ አላህ። ሸይጣን ተስፋ አስቆርጦ ሐያትሽን ያበላሽብሻል። ሰላት አቁማል ወንድሜ፣ ተስፋ ሳትቆርጥ ና ወደ አላህ፣ ዛሬውኑ ተመለስ። ነገ ወደ ቀብር የምትጠራበት ቀን ሊሆን ይችላል። ነገ አንበል፣ ቆይ ይችኛዋን ፎሎወር እስኪሞላልኝ 1 ሚሊዮን እስኪሞላልኝ እያልክ ራስን አትሸንግል እህቴ፣ ራስን አትሸንጊ። የዱንያ ፎሎዎች፣ የዱንያ ተከታዮች፣ የዱንያ አጃቢዎች እስከ ቀብር ነው የሚሸኙሽ። ከቀብር በኋላ አንቺን ይረሱሻል፣ አንተን ይረሱሃል። ተስፋ አትቁረጥ፣ አላህ መሐሪ ነው። እስቲ አንድ ታሪክ እንመልከት። ታሪኩን አቢ ሰዒድ ብን ማሊክ ብን ሲናን አልኹድሪ ረዲየላሁ ዐንሁ ያስተላለፉት ሐዲስ ነው። አነ ነቢይ ሰለላሁ ዐለይሂ ወሰለም የአላህ ነቢይ ቃል እንዲህ አሉ አሉ ካነ ፊ መን ካነ ቀብለኩም፣ ከእናንተ በስተፊት ነበረ፣ ካነ ነበረ፣ ፊ መን ካነ ቀብለኩም፣ ከእናንተ በስተፊት ረጁሉን አንድ ሰው ነበረ፣ ቀተለ 99 ነፍሰን 99 ነፍስ የገደለ። ይህን ሐዲስ በየመስጊዱ ሰምታችሁታል። ይህን ሐዲስ በየሙሐደራው ሰምታችሁታል። ግን ትልቁም ነገር ተስፋ የሚሰጥ ስለሆነ ዛሬ ከእናንተ ጋር ቆይታ እናደርግበት። ይህ ሰው 99 ሰው ገድለዋል። ከባድ ነው። ነፍስ ማጥፋት በኢስላም እጅግ የተወገዘ ነው። የራስህንም የሰውንም ነፍስ ማጥፋት አችልም በኢስላም። የሰው ነፍስን ማዳን፣ አንድ ነፍስን ሕያው ማድረግ የዓለም ህዝብን እንደማዳን የኢስላም የቁርአን አስተምሮ ነው። አንድ ነፍስን ያለ አግባብ ማጥፋት ደግሞ የዓለም ህዝብን እንደማጥፋት ነው የሚቆጠረው። ይህ ሰው 99 ሰው ገድለዋል አሉ። ከዛ ፈስአለ አን አዕለሚ አህሊል አርዲ፣ በምድር ላይ አዋቂ ማን ነው ብሎ ጠየቀ። ፈዱላ አላ ራሂቢን፣ ራሂብ ይባል ሰው። ራሂብ ማለት አላህን ይገዛል፣ ዚክር ምን ያረጋል፣ ግን ዒልም የለውም፣ ሙቀት የለውም። አመላከቱት። ፈአታሁ፣ ይህ ሰው ዘንድ መጣ። ፈቃለ ኢነሁ ቀተለ 99 ነፍሰን፣ ሰውየው 99 ሰው ነፍስ ገለዋል። ፈሀል ለሁ ሚን ተውበት፣ ለዚህ ሰው እንደው መፍትሄ ያለው ወደ አላህ ቢመለስ ተውባው ተቀባይነት ያገኛል አሉ። ፈቃለ ላ፣ ኧረ በጭራሽ አለው። እውቀት የለውማ በጭራሽ። እንዴት ነው አላህ አይምረውም? 99 ኧረ አላህ አይምረውም አለው። ፈቀተለሁ፣ አላህ ካልማረኝ አንተስ ፊት ለፊት ምን ተሰራለህ አለና እሱንም ገደለውና ፈከመለ ቢሂ 100፣
በሱ 100 ሞላው ይላል። አሁንም ግን አላስቻለውም። ግን እዚህ ጋር ምንድነው እውቀት የሌለውን ሰው ስትጠይቁ ሁሌ ገደል ነው። አልጃሂል ጃሂል አድው ነፍሲሂ ይባላል። የነፍሱ ጠላት ነው ይባላል። አላዋቂ መሀይም ማለት ነው። ለራሱ ጠላት ነው። እውቀት የሌለው ሰው ገደል ነው የሚከተው ሁሌም። ይህ ሰው ለራሱ መጥፊያም ሆነ ማለት ነው በማዕቀው እንትን ስላለ። ግን ዓሊም ሰው አሳውቁኝ አለ። አሁንም አላስቻለውም። ዱንያ ላይ ከኩፍር ከወንጀል አደጋ፣ አኺራ ላይ ከጀሃነም እሳት አደጋ መዳን የሚቻለው የሚሳካው በህይወታችን ቁርአንን ስንተገበር፣ ለመልካም ነገር ሁሉ የሚመራ መጽሐፍን፣ የሰው ልጅን እይታና አስተሳሰብ ብሩህ የሚያደርግ አቅልን አእምሮን የሚያሳድግ ልብን የሚያስተካክል አላህ ተባረከ ወተዓላ ለሰው ልጆች ሁዳ መመሪያ አድርጎ ያወረደው የተባረከ መጽሐፍን አላህ በሰማነው ምንሰራና ምንጠቀም ያልኩኝ አሁን መወስዳችሁ ወደ ተፈኩር ቪዲዮ ይሆናል። ከሩቅ ሲያዩት ውብ የባህር አረም የሚመስለው ነገር በውስጡ ህይወት ያለውና በምድር ላይ ካሉ እጅግ ሚስጥራዊ ፍጥረታት አንዱ የሆነው ሲድራገን። አሰላሙ አለይኩም ውዶቼ፣ እንዴናችሁ? ኮፒ ሊንክ ፎሎ በማድረግ ጀምሩልኝ። በአውስትራሊያ ቀዝቃዛ ባህሮች ውስጥ የሚኖር ሲሆን ጥላቶቹን ለመሰወር አካሉን ከባህር አረም ጋር ያመሳስለዋል። እንቅስቃሴው እጅግ ቀርፋፋ በመሆኑ ማዕበል ሲነሳ ውሃው እንዳይወስደው ከድንጋይ ወይም ከባህር ሐረግ ጋር አጥብቆ ይያያዛል። ጥርስ የለውም። አነስተኛ የባህር ውስጥ ተንሳፋፊ ፍጥረታትና የውሃ ውስጥ ቁጫጮችን በረጅም ቱቦ መሰላፉ ውሃውን በመጥባት ሙሉውን ይውጣል። ከ7 እስከ 10 ዓመታት ይኖራል። ሌላው የሚገርመው ደግሞ ልክ እንደ ባህር ፈረሶች ሁሉ እንቁላሎቹን ተከባክቦ እስከሚፈለፈሉ ድረስ የሚሸከመውና የሚያሳድገው ወንዱ ሲድራገን ነው። እንቁላሎቹን ወንዱ እንደሚሸከም ያውቁ ነበር? እንግዲህ አጂብ እንዳላችሁ ተስፋ አደርጋለሁ። በየቀኑ አጂብ የሚያስብሉ የአላህ ሱብሓነሁ ወተዓላ ፍጥረታትን እየተመለከትን እንገኛለን። ሁላችንም ሱብሃንአላህ እንበል፣ በአላህ ስራ እናስተንተን፣ ሱብሃንአላህ እንበል። ወደ ውጪ መረጃ እንሄዳለን። ተወዳጁ ፍልስጤማዊ ዳኢ ኡስታዝ መሐሙድ ሐሰናት ስለ ላሚን ያማል የተናገረው እጅግ በጣም ጸዴ ወይም ደግሞ አስደሳች ንግግር ልንገራችሁ። ከዚህ ቀደም ስለ ላሚን ያማል ቪዲዮ በሰራሁበት ወቅት ላይ ኮሜንት ላይ ጠይቃችሁኝ አንዳንድ ጥያቄዎች ነበሩ። ለሱ መልስ ሰጣችኋል ብዬ አስባለሁ። ከዚህ ባሻገር ደግሞ ከዚሁ ከላሚን ያማል አጀንዳ ጋር አገናኝቼ 200 ሚሊዮን ቪው ስላገኘው አንድ እጅግ በጣም አስገራሚ ቪዲዮ ነግራችኋለሁ። ምንድነው የሚለውን ነገር እንደርስበታለን አብረን ማለት ነው። እንግዲህ ኡስታዝ መሐሙድ ሐሰናት ወይም ደግሞ የፍልስጤማዊ ዳኢ ከላሚን ያማል ጋር በተገናኘ አስተያየት እንዲሰጥ ያደረገው ተግባር ምን መሰላችሁ? በቀደም የስፔን ብሔራዊ ቡድን ኳስ ተጫዋቾች እንደምታውቁት የዓለም ዋንጫ ከበሉ በኋላ ሀገራቸው ላይ ሄደው እንግዲህ ሰለብሬት ሲያደርጉ ሲያከብሩ ነበረ። ታዲያ እያንዳንዳቸው እየተጠሩ ወደ መድረክ እየወጡ የራሳቸውን ዳንስ ሲሆን ጭፈራውን ነገር እያደረጉ እየወጡ ምናምን ነገር ራሳቸውን ሲያስተዋውቁ ወይም ደግሞ ሰለብሬት ሲያደርጉ ይታዩ ነበር። ታዲያ በዚህ መሀል ላሚን ያማል እዚህ ጋር የምትመለከቱት መልኩ ነበር የወጣው። እጅግ በጣም ሱሪውን ዝቅ አድርጎ ማለት ፓንቶ የሚታይበት መልኩ በጣም ደባሪ በሆነ ገጽታ በጣም በሚያስጠላ ሁኔታ ነበር የወጣው የነበረው ማለት ነው። ታዲያ ይህን ከተመለከተ በኋላ ነበረ ፍልስጤማዊ ዳኢ መሐሙድ ሐሰናት ንግግሩን ያደረገው። ኡስታዙ ምንድን ያለው ስለ ላሚን ያማል ሳወራ ወይም ደግሞ እሱን ያሞገስኩትኝ የፍልስጤማውያን ባንዲራ ስላውለበለበና ዝናውና ተጽዕኖ ፈጣሪነቱ ተጠቅሞ ድምጽ ለመሆን ስለሞከረ ነው። ስለሱ መልካም ነገሮች አወራ ወይም ደግሞ ስለሱ እንደዚህ ተናገርኩ ማለት እያንዳንዱን የሚሰራቸውን ነገሮች እቀበላለሁ ማለት አይደለም። ጥሩ ነገር ሲሰራ እና አበረታታለሁ፣ መጥፎ ነገሮችን ሲሰራ ደግሞ ከሞራል ከእስልምና ከሞራል ከቫልዩአችን አንጻር የሚጋጩ ነገሮችን ሲያደርግ ደግሞ እነዚህ ነገሮችን ፍጹም አላደንቅም ወይም ደግሞ እነዚህ ነገሮችን ደግፋለሁ ማለት አይደለም። ወጣቱ ትውልድ ወይም ደግሞ እሱ የሚከተሉ ሰዎች ከሱ ሊወርሱ የሚገቡት ወይም ሊመለከቱ የሚገቡት እግር ኳስ ላይ ያለውን ችሎታና ከዚህ ባሻገር ደግሞ የሚያደርገው መልካም ነገሮችን እንጂ እንደዚህ አይነት ነገር ተቀባይነት የሌላቸው ከእስልምናቸውም ሆነ ከሞራል ጋር የሚጋጩ ነገሮችን ሲያደርግ ሊቀበሉ አይገባም ሲል ነው የተናገረው። ታዲያ ከሰሞኑ ብዙዎቻችሁ እንደተመለከታችሁ ኡስታዝ መሐሙድ ሐሰናት በጣም ብዙ ፎሎወሮች ወይም ደግሞ ተጽዕኖ ፈጣሪ በሆነበት አካውንቱ ላይ ላሚን ያማል የፍልስጤም ባንዲራ ይዞ የተነሳቸውን ፎቶዎች እያጋራ ነበረ። ታዲያ በዚህ ምን ያደረገበት ምክንያትም አሁን እንደተናገረው ያሰራው ስራ እጅግ በጣም ናይስ ስለሆነ አፕሪሺየት ለማድረግ ወይም ደግሞ ለማበረታታት በማሰብ እንደሆነ ነው የገለጸው። ይህንን መልእክት ያመጣሁላችሁ ዋነኛው ሪዝን መሰላችሁ እኔ ስለ ላሚን ያማል 5 or 6 ቪዲዮዎች አካይ ሰርችላችኋለሁ እስከዛ ድረስ ስለሚሰራቸው ነገሮች፣ ስለ ዱዓው፣ ስለ ፍልስጤም ስላደረገው ነገር ምናምን ነገር ማለት ነው። ታዲያ ኮሜንት ላይ እየመጣችሁ ሴቶች እንደዚህ ያደርጋል እኮ እንደዚህ ይጨፍራል እኮ እንደዚህ ምናምን የምትሉ ሰዎች እኔም ቢሆን ያመጣሁላችሁ የሚበረታታውና የሚታየው ወይም ደግሞ አፕሪሺየት መደረግ ያለበትን ተጽዕኖ ፈጣሪነቱ ተጠቅሞ ስላደረጋቸው መልካም ነገሮች እንጂ ይሄን ነገር ለመንገር ወይም ደግሞ ይሄን ነገር ለማስተላለፍ አይደለም። ልክ ኡስታዝ መሐሙድ ሐሰናት እንዳለው የሚጠቅመውን ነገር እናንተ አመጣላችኋለሁ፣ አይጠቅምም ብዬ ያሰቡትን ፓርት ደግሞ
እንግዲህ አላህ ያስተካክለው ብዬን ያላመጣላችሁ ማለት ነው። ስለዚህ እንደዛ ላላችሁ ሰዎች የምላሽ ሆናችኋል ብዬ አስባለሁ። 200 ሚሊዮን ቪው ስላልኳችሁ እንትን ደግሞ የኒውዮርክ ከንቲባ ዞህራን መምዳኒ በቀደም ስለ እስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የሰራው ቪዲዮ አለ አይደለ? ለፍልስጤም ድምጽ የሆነበት 73,000 ህጻናቶችን ጨፍጭፈዋል፣ እንደዚህ ዋር ክራይም ጄኖሳይድ ያለው ምናምን ብሎ የሰራበት ቪዲዮ ከ200 ሚሊዮን በላይ ቪውዎች በማግኘት እጅግ በጣም አስገራሚ ነው ተብሏል። በጣም ብዙ ሚሊዮኖች እንግዲህ እንደነገርኳችሁ ተመልክቶታል ማለት ነው። ታዲያ እንደ ላሚን ያማልም ሆነ እንደ ዞህራን መምዳኒ ያሉ ሰዎች እኔ ወይም ደግሞ ማንኛውም ተራ ሰው 1 ሚሊዮን ጊዜ ቪዲዮ ቢሰራ መስራት የማይችለው እነሱ በአንድ ቪዲዮ ምክንያት ስለሚሰሩ እንደዚህ አይነት ሰዎች የሚሰሯቸውን ትንንሽ ነገሮችን ቢሆን አምተን የምናወራላችሁ በሪዝን ነው የሚለው እንድታውቁት ነው። እንግዲህ 200 ሚሊዮን ቪው የሚያመጣውላችሁ ማለት ነው። ኤኒዌይስ ላሚን ያማልም ሆነ ማናቸውም ሰዎች ጥሩ ነገር ሲሰሩ መልካሙን ነገር እዚህ ጋር እንዲታይ ለሌሎች ምሳሌ እንዲሆን እናመጣዋለን። ሌላ መጥፎ ነገር ሲሰሩ ደግሞ እንግዲህ አላህ ከዛ ነገር ይገላገላቸው ብለን እንግዲህ ባላየነው ላሽ የምንለው ማለት ነው። ነገር ከሯል ወገን እንደፈራነውም ሆኗል። ሁቲዎች ሳውዲ ላይ በወሰዱት አጸፋዊ ምላሽ ጠዋት እንደነገርኳቸው ጂዛንና እንዲሁም ያምቡዕ ቦታ ላይ ሁለት ቦታዎች ላይ የሚገኙ የሳውዲ አራምኮ የነዳጅ ፋሲሊቲዎች ላይ ጥቃት አድርሰዋል። ከጀርባ የምታዩት እንግዲህ ሳውዘርን ሳውዲ ወር ደቡብ ሳውዲ አካባቢ የሚገኘው ጂዛን የሚባል ቦታ ላይ ያለ የሳውዲ አራምኮ የሚባለው የነዳጅ አራምኮ ማለት እንግዲህ የታወቀ የሳውዲ የነዳጅ ኤክስፖርተር ተቋም ነውና የሳውዲ መንግስት ማለት ነውና የዛን መንግስት እንግዲህ ጂዛን የሚገኙ ፋሲሊቲዎችን በባሊስቲክ ሚሳይልና በድሮኖች መጥተዋል። ከዛ ውጭ እንግዲህ ያምቡዕ ማለት ባይደዌይ ብቸኛው ሳውዲ በዚህ ሰዓት ነዳጅ ኤክስፖርት የምታደርግበት ነው። የሁርሙዝ ሰርጥ መዘጋቱን ተከትሎ ነዳጇን ኤክስፖርት እያደረገች ያለችው በየምቡዕ በኩል ነው። ጠዋት በነገርኳችሁ ቪዲዮ ላይ ሳውዲ ጥቃት ከፈጸመች በኋላ የየመን አጸፋዊ ምላሽ የምቡዕ ላይ መሆኑ የተጠበቀ መሆኑን ተከትሎ እንግዲህ እዚህ ጋር የምታዩትን ዋርኒንግ ለየምቡዕ ሰዎች አስተላልፋ ነበረ ሳውዲ። ዞሮ እንግዲህ እንደተባለውም እንግዲህ የሁቲዎች በደርዘን የሚቆጠሩ ባሊስቲክ ሚሳይሎችና እንዲሁም ድሮኖችን በመላክ የምቡዕ የሚገኘው የሳውዲ አራምኮ ነዳጅ ፋሲሊቲም እንደገና ተመቷል ማለት ነው። እንግዲህ እንደምታውቁት ዓለም ላይ ያለው የነዳጅ እጥረት ሁርሙዝ ሰርጥ በመዘጋቱ ምክንያት የነዳጅ እጥረት ተፈጥሮ እንግዲህ ነዳጅ ዋጋው ተወዶ ነበረ። አሁን ደግሞ እንግዲህ ሳውዲ ኤክስፖርት ታደርግበታለች የተባለው የምቡዕ ፖርት እንደዚህ አይነት ጥቃት የተፈጸመበት መሆኑን ተከትሎ እንደገና ደግሞ የምትጭናቸው ነዳጆች በባብል መንደብ እንዳያልፉ ሁቲዎች ማዕቀብ መጣላቸውን ተከትሎ ነዳጅ የበለጠ ይጠፋል፣ የበለጠ ይወደዳል የሚል ስጋት በመላው ዓለም ላይ አለ። ለማንኛውም ግን ፓኪስታን ከዚህ በፊት ሁቲዎች ሳውዲ ላይ በተለይ የሳውዲ ነዳጅ ፋሲሊቲዎች የአራምኮ ተቋማት ላይ ጥቃት የምትወስጂ ከሆነ ጉልበት ለመጠቀም እገደዳለሁ፣ ጉልበት ከመጠቀም ወደኋላ አልልም፣ እዋጋለሁ ብላ ፓኪስታን ስትዝት እንደነበረ ነግሬያችሁ ነበረ። ለማንኛውም ያስጠነቀቀችውን ነገር እግር በእግር ተከትለው ሁቲዎች የሳውዲ ነዳጅ ፋሲሊቲዎች ላይ ጥቃት ፈጽመዋል። ፓኪስታን እንደዛተችው መልስ ትመልስና አጽፋ ትመልስና ወደ ጦርነቱ ተጎትታ ትገባለች ወይስ አትገባም? አይገስ ዊል ሲ። ስለ ፊልስጤማውያን ለማሰብ እኮ ግዴታ ሙስሊም መሆን አለብህ የሚባል ነገር እኮ አይሰራም። የነዚህ ማሳያ ደግሞ እቺ ታዋቂ አሜሪካዊ የፊልም አክተር የሆነችው ኤማ ስቶን ናት። ኤማ ስቶን ማለት ነው ከወሰነቻቸው ውሳኔዎች መካከል እስራኤል በጋዛ በምታደርገው ይህ መጠነ ሰፊ የሆነ የዘር ማጽዳት ላይ የተሳተፈ ምንም አይነት የፊልም ኢንዱስትሪ ጋር ላለመስራት የተፈራረመች አሜሪካዊት ፊልም አክተር ናት። እቺ የፊልም አክተር ኤማ ስቶንስ ማለት ነው የኦስካር ሁላ አሸናፊ ናት። እናም እሷ ስትፈርም ማለት ነው በጋዛ በተፈጸመው ወንጀል ላይ የተሳተፉ የፊልም ሰዎች በሙሉ ማለት ነው በምንም አይነት ጉዳይ ይሁን ኩባንያዎች ማስተዋወቅም ሊሆን ይችላል። ያ ኩባንያ ከመስራቷ በፊት በጋዛ ላይ የሆነ ነገር አድርጎ ከሆነ ላለመስራት፣ በፊልም ባለሙያ ከሆነ በዛ በጋዛ ላይ በነበረው ጦርነት ደግፎ ከሆነ አብሮ ላለመስራት፣ እንደዚሁም ደግሞ በእስራኤል የሚዘጋጁ ፌስቲቫሎች ላይ እንደዚህ የሚደረጉ ከሆነ ማለት ነው ያ ፌስቲቫል አዘጋጆች በጋዛ የሆነ ነገር ላይ ተሳትፈው ከሆነ ማለት ነው ላለመስራት ፈርማለች። በነገራችን ላይ ይህ ውሳኔ እሷ ብቻ አይደለችም፣ በሺዎች የሚቆጠሩ የአሜሪካን የፊልም ሰዎች ማለት ነው ፈርመዋል። በይበልጥ ግን የምትነሳው ኤማ ስቶንስ ናት። ይህም ደግሞ የተነሳው ማለት ነው በደቡብ አፍሪካ በተደረገው የአፓርታይድ ጭፍጨፋ ማለት ነው። በዛን ጊዜ ከአፓርታይድ ጨፍጫፊዎች ጋር ከተባበሩ ሰዎች ጋር አንሰራም ብለው ነበር የተወሰኑ አክተሮች። እናም ይህ ሁኔታም የዚህኛውም የጋዛውም ማለት ነው ከዛ የተወሰደ ነው። እናም ኤማ ቀዳሚዋ ናት ማለት ነው። ስለዚህ የፓለስቲኖችን ጉዳይ ለማውራት ግዴታ ሙስሊሙን አይጠበቅብም። እንደዚህ ተጽዕኖ ፈጣሪ ሰዎች እንኳን ራሱ እየተቃወሙት ነው። እንደምን አደራችሁ ወገን። ታትጋሽ ትራምፕ እጅ አጥሯችኋልና ለወገን ደራሽ ወገን ነው። ገንዘብ ታዋጣላችሁ። የስ ዶናልድ ትራምፕ ከኢራን ጋር እንደ አዲስ የጀመሩት ጦርነት ገና 2 ሳምንት እንኳን በቅጡ ሳይሞላው የኢራንን ባሊስቲክ ሚሳይል ዲፌንድ የሚያደርጉበት ኢንተርሰፕተር ሚሳይሎች ቁጥር በእጅጉ መመናመኑንና ቁጥር እጥረት መፈጠሩን ተከትሎ እንግዲህ ከኢራን ጋር ጦርነት በቃኝ አስታርቁኝ ብለው ሽማግሌ እየላኩ ነው። በተለይ የኢራቁን አዲሱን መሪ ሽማግሌ አድርገው ወደ ኢራን የላኩ ሲሆን ኢራን ግን ይህንን ሪጀክት በማድረግ እንዋጋ በለው ላይ ነች እስካሁን ድረስ። ዶናልድ ትራምፕ ግን መዋጋት አይችሉም፣ ምክንያቱም የኢራን አጸፋዊ ምላሾች ዲፌንድ የሚያደርጉበት ኢንተርሰፕተር ሚሳይል ዜሮ መግባቱን ተከትሎ ነው።
እንዲሁም የአሜሪካ ሚዲያዎች ይዘውት እንደወጡት ሪፖርት ሚድል ኢስት ላይ ያሉ አሜሪካ ቤዞች ውስጥ ያሉ የአሜሪካ ሰራዊት አባላት የኢራን አጸፋዊ ምላሾች ባለስቲክ ሚሳይሎችና ድሮኖች ሲመጡ እየመረጡ ነው ዲፌንድ እያደረጉ ያሉት። ምክንያቱም በቂ ቁጥር ዲፌንድ የሚያደርጉበት ስለሌለ ሁሉንም ዲፌንድ ማድረግ አልቻሉም ነው እየተባለ ያለው። በተለይ ወርደው የአሜሪካ ሰራዊት አባላት ስቴሽን ያደረጉበት ላይ ወርደው የሰራዊት ህይወት ሊቀጥፉ የሚችሉ ጥቃቶችን ብቻ ዲፌንድ እያደረጉ ማቴሪያል ላይ የሚደርሱ ጥቃቶችን ግን በቃ ምንም ማድረግ ስለማይችሉ አይናቸው እያየ ጉዳት እየደረሰ ነው እየተባለ ነው። ይህንንም ተከትሎ እንግዲህ የሚድል ኢስት ላይ ያሉ አሜሪካ ቤዞች ላይ በጣም ከፍተኛ የሆነና በብዙ ሚሊዮን ዶላር የወጣባቸውና ብዙ የተለፋባቸው የአሜሪካ የራዳር ሲስተሞች ብዙ የኢኩዊፕመንቶች ኦር የማቴሪያል ጉዳት እየደረሰ ነው። በሌላ በኩል ግን ዶናልድ ትራምፕ በዚህ ሳምንት ዊኬንድ ላይ ያው ቅዳሜና እሁድ ላይ ኢራን ላይ እጅግ በጣም ሰፊ ጥቃት እፈጽማለሁ ብለው ዝተው የነበረ ቢሆንም ግን ኢራን ከዛ ቀድማ ባበል መንደብ ላይ ቀይ ባህር ላይ ሌላ ግንባር መፍጠሯና ሁቲዮች ደግሞ የሳውዲ አራምኮ የሚባለው የነዳጅ ተቋም በጣም ትልቅ የሆነ ነዳጅ ኤክስፖርተር ተቋም ላይ ጉዳት ማድረሳቸውን ተከትሎ ያ አልበቃ ብሎ እንግዲህ ዶናልድ ትራምፕ እንደዛቱት የምር ያንን ጥቃት የሚፈጽሙና ኢራን ላይ ሰፊ ጥቃት የሚፈጽሙ ከሆነ የኢራን አጸፋዊ ምላሽ ሲመጣ በምንም መልኩ ዲፌንድ ሊያደርጉ እንደማይችሉ ተነግሯቸዋል። ባሊስቲክ ሚሳይል ዲፌንድ የምታደርግበት ኢንተርሰፕተር ሚሳይል በቂ ቁጥር የለም አርፈህ ቁጭ በል መባላቸውን ተከትሎ እንደተውት እየተነገረ ነው ያለው። ለማንኛውም ግን የኢራን ኢስላሚክ ሪቮሉሽነሪ ጋርድ ቃል አቀባይ ደግሞ ይዘውት በወጡት ሪፖርት በዚህ 13 ቀን ኢራን በወሰደችው አጸፋዊ እርምጃ እንግዲህ 11 የሚሆኑ የአሜሪካ የጦር አውሮፕላኖች ላይ ጉዳት ማድረሷና እንዲሁም ደግሞ ሚሊተሪ ቤዞች ላይ እዚህ ሊስት ላይ የምታዩቸውን እጅግ በጣም ብዙ ቁጥር ያለው የማቴሪያል ጉዳት ማድረሳቸውን ማሳውቀዋል ማለት ነው። ለማንኛውም ግን ጋሽ ትራምፕ እንግዲህ ሳያስቡ የጀመሩት ጦርነት በ13 ቀን ተኮላሽቶ እንግዲህ ዲፌንድ የሚያደርጉበት መሳሪያ ማጣታቸውን ተከትሎ ለጊዜው አረጋግቶት ሽምግልና እየላኩ ነው። ሩሲያ ላይ ምንድነው እየተፈጠረ የሚገኘው ጋይዝ? ከሰሞኑን ዩክሬን ክንዷን አፈርጥማ ወደ ሩሲያ እጅግ በጣም አስደንጋጭ የተባሉ ጥቃቶችን እየሰነዘረች እየተመለከትን እንገኛለን። ከሰሞኑን በተደጋጋሚ መረጃውን ሳደርሳችሁ ነበር። እጅግ በጣም ከባድ እንዲሁም ደግሞ ያልተጠበቁ ጥቃቶችን ወደ ሩሲያ የሰነዘረችው ዩክሬንም እንግዲህ በትላንትናው ዕለት እንዲሁም ደግሞ ምሽቱ ማለት ነው እጅግ በጣም ከባድ የተባሉ ጥቃቶችን ስትሰነዝር ነው ያደረችው። የምትመለከቷቸው እያንዳንዱ ጥቃቶችን እንግዲህ በትላንትናው ዕለት ዩክሬን በሩሲያ ላይ የሰነዘረቻቸው ጥቃቶች ናቸው። በርካታ መጋዘኖች፣ የነዳጅ ማከማቻዎች እንዲሁም ደግሞ የነዳጅ ማጣሪያዎችና የተለያዩ የሩሲያ ትልልቅ የሚባሉ መሰረተ ልማቶችና ዌርሃውሶች መቃጠላቸውና በጥቃቱ መውደማቸውን እየተነገረ የሚገኘው ሩሲያም እንግዲህ ከሰሞኑን በበርካታ ጉዳዮች ላይ እየታማች ትገኛለች። በተለይም ደግሞ የኢኮኖሚ ችግርን ተከትሎ ማለት ነው በሩሲያ ላይ ከባድ የሆነ የኢኮኖሚ ችግር አጋጥሟል የሚሉ መረጃዎች እየተዘዋወሩ ይገኛሉ። በተለይም ደግሞ እየተመቱባት የሚገኙት የጦር መሳሪያ ማከማቻዎች በመሆናቸው ምክንያት ወደ ዩክሬን የምትሰነዘረው ጥቃት መጠኑ ቀንሷልም ጭምር እየተባለ ይገኛል። ነገር ግን ሩሲያ ማለት ነው ወደ ዩክሬን በተደጋጋሚ ጥቃቶችን ለ4 ዓመታት ስትሰነዝር እንደነበረ የሚዘነጋ ነገር አይደለም። ከሰሞኑን ግን በተለይም ደግሞ በዚህ 2 ሳምንት ውስጥ ዩክሬን ወደ ሩሲያ እጅግ በጣም ከባድ የተባሉ ጥቃቶችን ጭምር እየሰነዘረች ትገኛለች። ሩሲያስ ምላሿ ምንድነው? እንግዲህ ከውጭ ብዙ መረጃዎችን ተመልክታችኋል። በጣም ያሳዝናል። አሁንም ሌላ ጦርነት ደግሞ ተነስቷል በራሽያ እና በዩክሬን መካከል። እንግዲህ ጦርነት በየቦታው እየተቀሰቀሰ ነው ያለው። ይህ ጦርነት ደግሞ ወደ ዓለም አቀፍ ጦርነት ማለትም የዓለም 3ኛው ጦርነት መሰለኝ እንዳይቀሰቀስ ብዙዎች እንግዲህ እየፈሩ ይገኛሉ። ለማንኛውም አላህ ጦርነቶችን ሁሉ ወደ ሰላም ቀይሮልን እንደዚሁም ደግሞ አላህ Subhanahu Wa Ta'ala ለሙስሊሞች ጥሩ የሆነ ነገር እንደዚሁም ለሙስሊሞች ነስርን የሆነ ነገር እንዲያስመለክተን ሁሌም ቢሆን ዱዓ እናድርግ። የላሚን ያማልን ጉዳይም እንግዲህ ተመልክታችኋል። ያው ላሚን ያማል ብዙ የሚሰራቸው መጥፎ ነገሮች እንዳሉ ግልጽ ነው። ያንን ነገር እንቀበለዋለን ማለት አይደለም። በየሶሻል ሚዲያው ያው ሲደንስ ወይም ሲጨፍር ወይም ከሴት ጋር ያለውን ነገር ላይክ አድርገን ሪፖስት ማድረግ አለብን ማለት አይደለም። ያንንም ነገር ሙስሊም ማህበረሰብ በደንብ ሊረዳ እንደሚገባ ኡስታዛችንም እንግዲህ ተናግሯል ማለት ነው። እኛም ልናውቀው ይገባል። ሰይድ ነበርኩኝ። ቪዲዮ ላይክ፣ ቻናል ሰብስክራይብ አድርጉ። ቪዲዮ መተላዩ ሻምዳ ሼር አድርጉ። አላህ በጀንታ አገናኘን። ሰላም አለይኩም ወራህመቱላሂ ወበረካቱ።